ክፍል 3 የምናየው ኢኮመርስ ነው። ኢኮመርስ ማለት በኦንላይን የምንሻሻጥበት ፕላትፎርም ነው። ይህ ፕላትፎርም ክሬት ሲደረግ ምን ኮንሲደር ሊያደርግ ይችላል? ማቴሪያልሶቻችን ወይም ዲቫይሶቻችን አንዱ ለመሻሻጥ ወይም ደግሞ ለመገበያየት የምንጠቀምበት መንገድ ነው። እንደሚታወቀው ኢኮመርስ ማለት ሴል ኤንድ ባይ ነው። አንድ ፕሮዳክት ስንሸጥ ወይም ደግሞ ስንገዛ የምንጠነቀቃቸው ብዙ ነገሮች አሉ። እንዲሁም ኢንተርኔት እዚህ ጋር ኢንቮልቭ ያደርጋል ማለት ነው። ምክንያቱም ስራዎቻችን ኦንላይን ሊሆኑ ስለሚችሉ እንግዲህ አንድ ሽያጭ ወይም ደግሞ አንድ ፕሮዳክት በምንገዛበት ሰዓት ስሩ ኢንተርኔት ወይም ደግሞ ኦንላይን ሲስተም ነው የምንሸጠው የምንለዋወጠው። ሌላው እንግዲህ እዚህ ጋር ተያይዞ የሚመጣው ኢኮመርስ ላይ ዴሊቨሪ ነው። ዴሊቨሪ ስርዓታችን በጣም ፈጣንና በጣም የተሻለ ካልሆነ፣ ሎጂስቲኩ አሪፍ ካልሆነ ፕሮዳክታችን በቀላሉ ሰዎች ጋር ተደራሽ አይሆንም ወይም ደግሞ የደንበኝነት ኪሳራ ሊያጋጥመን ይችላል ማለት ነው። አንድ ኢኮመርስ ወይም ኦንላይን ሽያጮችን በየትኛውም ሀገር ላይ ልንሰራ እንችላለን። ለምሳሌ በተለይ ሀገራችን ላይ ኦንላይን ሲስተሞች ኢንተርናሽናል ሲስተም ካርዶች ወይም ደግሞ የመክፈያ ዘዴዎች ባይኖርን እንኳ እንደ ዘመን ገበያና አሁን ላይ በተለይ ቴሌብር ላይ የምንጠቀምባቸው ዘመን ገበያ አሁን የመጣው በቅርቡ እንዲሁም በቅርቡ አሊባባ ይመጣል ተብሎ ይታሰባል ወይም ደግሞ ፕሮሰስ ላይ ነው። አሊባባ ፕላትፎርሞች በጣም ለኦንላይን ግብይት የምንጠቀምባቸው ትልቅ ናቸው። ሌላው ኢንተርናሽናል ሲስተሞች እንደና አማዞን.ኮም የምንለው ሳይት ነው። ሌላው ሼይን የምንለው ቻይና ፕሮዳክት ነው። እሱም ሼይን.ኮም አንዱ የኦንላይን ኦፊሻል የሆነ የኢኮመርስ ልውውጥ የምናደርግበት ፕላትፎርም ነው። ሌላው ኑን የምንለውም አለ። በተለይ ኑን በዴሊቨሪ እና በኦንላይን ሽያጭ በተለይ ሚድል ኢስት አረቡ ሀገር ላይ በጣም ይጠቀሙበታል። እነሱም አንድ ራሱን የቻለ ፕላትፎርም ነው ማለት ነው። በጣም ብዙ የሆኑ በሺህ የሚቆጠሩ ዓለም አቀፍ ኦፊሻል የሆኑ የኢኮመርስ ሳይቶች አሉ። እነዛም በትክክል ከትክክለኛ ገጽ በመፈለግ መረጃዎችን መለዋወጥ ወይም ደግሞ መሻሻጥ መግዛት እንችላለን ማለት ነው። ግብይታችን በምናፋጥንበት ሰዓት እንግዲህ ተመሳስለው የሚሰሩ ሌሎች ብዙ የማጭበርበሪያ ዘዴዎች ስላሉ አማዞን መስለው አሊባባ መስለው ክሬት የሚደረጉ ፕላትፎርሞችም ስላሉ መጠንቀቅ ይገባናል ማለት ነው። እንግዲህ ኦንላይን ስንጠቀም ሌሎች ካርድ ሲስተሞችን በምንጠቀምበት ሰዓት እንዲሁም በክፍያ ስርዓታችን ላይ እነሱንም በደንብ ማወቅ አለብን። ማንኛውም ስራ ከመስራታችን በፊት ልናውቃቸው የሚገቡ ሜካኒዝሞች ወይም መንገዶች አሉ። እነሱን በደንብ አጥንተን መግባት አለብን ማለት ነው። ኢኮመርስ ላይ ሌላ ልንጨምረው የምንችለው ክሪፕቶ ወይም ደግሞ ኦንላይን ትሬዲንግ የምንላቸው ናቸው። ፎሬክስ ትሬዲንግ የምንላቸው እነሱም አንድ የኦንላይን ሽያጭ መንገድ ሊሆኑ ይችላሉ። ከኢኮመርስ የሚለያቸው ምንድነው? የያዝነውን ብር ለሆነ ማይኒንግ ወይም ደግሞ ለሆነ ክሪፕቶ በመጠቀም አትርፈን ወይም የሚሸጥበት ዘዴ ነው። ኤክስቼንጅ ሲስተም ነው። እሱም ምናልባት ከኢኮመርስ ጋር እንደ ፕሮዳክት ላይሆን ይችላል። ማይኒንግ ወይም ደግሞ ህልም የሚባሉ የክሪፕቶ ሲስተሞችን በመጠቀም ያው ህልም የምንለው ምንድነው? አንድ ፕሮዳክት ኦንላይን አለን ወይም ደግሞ ገዝተናል ብለን ያንን አትርፈን የሚሸጥበትን ሜካኒዝም ነው። ያ ነገር የማይዳሰስ ሊሆን ይችላል፣ ነገር ግን የሚዳሰስም ሊሆን ይችላል። እነዚህ የክሪፕቶ ሽያጭ መንገዶች ናቸው። ማይኒንግ እና ክሪፕቶ በጣም ሰፊ ስለሆነ ወደዛ ላለመግባት ነው። እንግዲህ ኢኮመርስ ከትክክለኛ ሶርስ ሳይቶች እንጠቀም ሞር ገበያችንን እናፋጥን እንችላለን። በተለይ በሀገራችን ኮንቴክስት አሁን ላይ የኦንላይን ሲስተም በጣም የጠነከረ ስለመጣ ማንኛውም በተለይ በባህላዊ መንገድ የምንነግዳቸው ንግዶቻችንን ኦንላይን ፕላትፎርም በመጠቀም በተለይ ፕሮፌሽናል ሰዎችን አብረን በመስራት ከነሱ ጋር ፕሮዳክታችን በኦንላይን ብንሸጥ ብናስተዋውቅ ተደራሽነታችንን ይጨምራል፣ እንዲሁም ደግሞ ዘመናዊነትንም ይጨምራል የሚሉትን ወደ እናንተ ለማድረስ ያክል